አሲስት አረገ ወይኔ እንደውም የዩናይትድ ተጫዋቾች አግዘውን ነው እንጂ ማለት ነው 23 24 ይደርስል ነበር በዚህ ጨዋታ ብቻ ማለት ዘርክሲ ያበላሸበት አማድ ያበላሸበት ዶርጉ ያበላሸበት እምቡሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማለት ነው ይሄ ፓስ ለብሩኖ አሲስት አርግ ለብሩኖ ጎል ነው መባል ያለበት ገባ እምቡሞ ስለማይችል ብሩኖ ሲመራው እምቡሞ አጋሽቶ ነው ያገባው ጎሉን ለብሩኖ ስጡት ኧረ ወይኔ ከባርነ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊን ጉዳይ ሆኖ ባሁን ሰዓት ያልጠብቅም ገባር ለኛው ነገር 20 ሆነች ወይኔ ቲቲ አባቴ ወይኔ ቲቲ አሁን አንድ ጨዋታ ይቀራል እግሩን ቄጠማ ያርግልን አንችልም እናንተን ምላስ አንችልም ነው ማለት ተረዳኝ አይደለ ብሩኖ አናዘር አሲስት ያላችሁ አሸንፈናል ካስሜሮ እንወዳለን የኔ አባት በሄድክበት ሁሉ ግሎሪ ማን ዩናይትድ ዛሬ ማለት ነው ዳጌንጊስ ቢፒንግ ይላል ስለሚቻል ይመቻችሁ ይፈለገው ተገኝቷል 20 አሲስት ተጋርቶታል ብሩኖ ማግኒፊኮ አሳየው 20 ይሰበራል እስማም ጨምቆኝ ነበረ በኢየሱስ ስም አሸንፈናል ዲመቸን ማርያምን አሲስቱ እንዲሰበር ፈልጌ ነበር ኧረ በኢየሱስ ስም ዶርጉ አፈር ያስበላህ ፈርናንዴዝ ራሱ ስንት ድል አማድ መስጠት የሚገባው ኳስ ምናምን በኢየሱስ ስም ተጋርተናል ለማንኛውም ሳይሰበር ግን አንጨፍር ይሰበራል ደግሞ ቀጣይ ጨዋታ ቋጣሪ ፍታ ማርያምን ፍቱ ይቻላል ተጋርተናል ወያላው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያላው ፍሬ ማሟ እንዲ ተነነ እንዲ ተቋጠረ እንዲ ገብተህ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል ታወጣለህ ምድረ ወያላ ታወጣለህ ቫሞስ ፈርናንዴዝ ቫሞስ ማንቺዬ ቴንኪዩ ካዝሜሮ ገባለት አዎ በጣም ነው ደስ ያለኝ ሁለት ጎል አገቡ አዎ በጣም ነው ደስ ያለኝ ካምባክም ሊሰሩ ነበር አዎ በጣም ነው ደስ ያለኝ ገባለት ምድረ እጢ አንተ ብሩኖ ፈርናንዴዝ የሚባል ተጫዋች ላይ ተቋጥራለህ አሲስቱ እንዳይሳካ ተቋጥራለህ ገባና አውጣው ወይኔ እምቡሞ ዛሬ በእጄ ጠፍቶ ነበር ብሩኖ ፈርናንዴዝ አወር ፖርቹጊዝ ማግኒፊኮ በስተመጨረሻም 20ኛ አሲስቱ ማድረግ ችሏል ማለት ነው ኧረ በያላ በስመ አብ ቻምፒየንስ ሊግ ፋይናል ምን ልጫወት ነው ሰው ለአሲስት እንዲቋጠራል እንደዚህ ይቋጠራል ኧረ በስመ አብ ከነ ሄነሪ ጋር ሪከርዱን ተጋርቷል ማለት ነው በቀጣይ አንድ ሆና እየነገርኩ ነው ለማንኛውም የጨዋታ እንግዲህ ለካሴ መሸኛ ነበር እኔ አንጀት የሚበለስ እኔ ግን ከየትም ይምጣ የትኛውም ተጫዋች ማለት ነው አንድ ዩናይትድ ማሊያ ከለበሰ ዋንስ ሬድ ኦልዌይስ ሬድ የሚባለው ማለት ነው በምክንያት ነው እነ ሸዋንስታይገር ማንበል ከምናምን ጊዜ ቆይታቸው ይልቅ ማለት ስንት ዋንጫ ካሳኩበት ክለብ ይልቅ ዩናይትድን ነው የሚያስቀድሙት አንድ የመተው ማሊያውን ከለበሱ ማለት ነውና ካዜም ልክ እንደዛ ነው በጣም በቃ ድብን ያለ ዩናይትዳዊ ቀይ ነው ማለት ነው እና ካዜን እንግዲህ ሸኝተናል በሚያሳዝን ሁኔታ ይመቻል ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 ማሸነፍ ችሏል ምን አይነት ጨዋታ ነበር የተመለከትነው ጋይስ በጣም የሚገርም ትራንዚሽኖችን የተመለከትንበት በርከት ያሉ ቡከሮች የነበሩት ቆንጆ ጎሎች የነበሩት ጨዋታ ነበረ ብሩኖ ፈርናንዴዝም 20ኛ አሲስቱም ዛሬ በማድረግ በፕሪሚየር ሊጉ በቴሪ ዳንኤል ሆነሪና በኬቨን ደብሮኔ ተይዞ የነበረውን ሪከርድ መጋራት ችሏል ካዜሚሮም በሜዳው ኦልድ ትራፎርድ ደጋፊዎቹን የተሰናበተበትን የመጨረሻ ጨዋታውን ማድረግ ችሎ ነበር በዚህ ጨዋታ ላይ ዩናይትዶች 5ኛው ደቂቃ ላይ ነበር
ገና በጨዋታው ጅማሩ ላይ በሉክሻ አማካይነት ጎል አስቆጥረው ቀዳሚ መሆን ችለው የነበረው ነገር ግን ከዛ በኋላ ኖቲንጋም ፎረስት 53ኛው ደቂቃ ላይ በሞራቶ አማካይነት ጨዋታው ላይ ጎል በማስቆጠራቸው ያደርጋሉ። ከዛ በኋላ ግን በድጋሚ ማንቸስተር ዩናይትድ በማቲያስ ኩኛ 55ኛው ላይ እንዲሁም ደግሞ ብሩኖ ፈርናንዴዝ አሲስት ያደረገበትን ኳስ በብራያን ምቤሞ አማካይነት 76ኛው ደቂቃ ላይ በማስቆጠር 3-1 ይመራሉ። በድጋሚ ግን ኖቲንጋም ፎረስቶችን ወደ ጨዋታው የመለሰች ጎል 78ኛው ደቂቃ ላይ በጊብስ ዋይት አማካይነት ቢያስቆጥሩ ማቻ ማድረግ ሳይችሉ እንግዲህ ጨዋታው በዩናይትድ 3-2 አሸናፊነት ተጠናቋል። በኖቲንጋም ፎረስት በኩል ኤሊዮት አንደርሰን ሁለት የሚገራርሙ አሲስቶችን ማድረግ ችሎ ነበረ። በዩናይትድ በኩልም ብሩኖ ፈርናንዴዝ ዛሬ አሲስት ያድርግ እንጂ ከዚህ በላይ አሲስቶችን ማድረግ የሚችልበት የጎል እድሎችን በጣም በተደጋጋሚ ሲፈጥር ነበረ። ምን ያህል ክሬቲቭ ተጫዋች እንደሆነ ዛሬ ማስመስክሮ ነበር። ኤኒዌይ ለሱ በጣም ነው ደስ ያለኝ፣ ለካዝሚሮ ደግሞ በጣም ነው ያዘንኩት። የመጨረሻ ጨዋታውን ለዩናይትድ ሲያደርግ ስሜታዊ ሆኖ ነበር ከሜዳ የወጣው ማለት ነው ተቀይሮ ሲወጣ። ማይክል ካሪክም እንግዲህ በዩናይትድ ቤት የሚያቆየውን የ2 ዓመት ኮንትራት ከተፈራረመ በኋላ የመጀመሪያ ድሉን በማስመዝገብ እጅግ በጣም ጥሩ ጉዞ ላይ እንደሚገኝ እያሳየን ይገኛል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ተመነሻ 20 ገባልሻ። እናንተ ለአሲስት ነው የምትጫወቱት። አዎ እኛ ለአሲስት ነው የምንጫወተው። ሌላው ምን ያደርግልናል? እዳው ገብስ ነው በራዘሬ አማናሃ የኔ ማግኒፊኮ የኔ ካፒቴን አሲስት አገኝ ኦሌ 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 የማንኛ ነው ተቆራነ ጅንሩ የተነዝሩ ተዘማነ ያስታውቅ የለም ወይ ጎጃም የመሆን ያስታውቅ የለም ወይ ጎጃም የመሆን አሁን ይሄ ውበት ምን ያስያይቃል? አሁን ይሄ ግርማን ምን ያስያይቃል? መጡ ላይ ዳሞቶች መጡ መጡ ዛምኖች መጡ መጡ ማርቆሲዎች መጡ መጡ ዘጌዎቹ መጡ መጡ ባንዳሮች መጡ መጡ እነዚዎች መጡ አዋራው ወነነ ባንዳይ ሲረዱ ልጆቹ መጡ ሸበሎች መጡ ኤልያስ በነጻፍበት የማን ታሪክ ተሰራ በነንበልያ ገለቆበት ምነካት በምን ማን ሊነካኝ ደርሶ እንዴ ጎራዴውን